ሰላም ሰላም እንዴት ናችሁ? በአዲስ ቪዲዮ ዛሬ ተገናኝተናል። ቆንጆ ነገር እንሰራለን። ወደ ቪዲዮ ለምንሰራው መበያ ይኸውላችሁም እንደምታዩት በእኩል ቅርጽ የተቆረጠ ቀይ ስር እና ካሮት አለኝ፣ ሽንኩርት አለኝ፣ ነጭ ሽንኩርት እና ቃሪያ አዘጋጅቻለሁ። በተረፈ ዘይት ነው የሚያስፈልገን። እንደምታዩት ዘይትን በዚህ መልክ ጨምሬ መጥበሻዬ ላይ አግላለሁኝ። እስኪ ቀይ ስርና ካሮት ደግሞ እንዴት ቀላቅለን እንጠብሳለን የሚለውን እንመለከታለን። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አድርጉ። ዘይቱ እንደዚህ ከጋለልኝ በኋላ ሽንኩርቴን እጨምራለሁ። ሽንኩርቱን ጨምሬ ነው ዘይቱ ላይ ጥብስ ማደርገው። እንደምትመለከቱት ዘይቱ አሁን እየጋለ ነው። ሽንኩርቴን ጨመርኩኝ። ሽንኩርቱንም በዚህ መልክ ነው የምከትፈው። ሽሪ ሚሪ አርጌ ነው የምከትፈው። ምክንያቱም ቀይ ስሩንም ካሮቱንም የከተፍኩትኝ ተለቅ ተለቅ ባለ ረዘም ባለ ቅርጽ ነው የከተፍኩትኝ። ሽንኩርቴን በዚህ መልክ እንደዚህ ጥብስ አድርገዋለሁኝ። ሽንኩርቱ በዚህ መልክ እየበሰለ ነው። ያው እንደምታዩት ቆንጆ ሆኖ እየተጠበሰልኝ ነው። ቆንጆ በርበሬ ትንሽዬ ሩብ የሻይ ማንኪያና ኮረሪማ ነው የጨመርኩትኝ። አሁን ቆንጆ በርበሬዋን ሩብ የሻይ ማንኪያ፣ ኮረሪማ ደግሞ አንድ የሻይ ማንኪያ ነው ያደረኩትኝ። ከዚህ በመቀጠል ነጭ ሽንኩርቱን አስገባለሁኝ። ነጭ ሽንኩርቱ ቆንጆ ጣዕም እንዲኖረው ያደርግልናል። በዚህ መልክ ጥብስ ካረኩት በኋላ አንድ ላይም መጨመር ይቻላል። እኔ ግን ቀደም ብዬ ቀይ ስሩን የጨመርኩትኝ ተመጣጣኝ ስለሆነ አከታተፉ አንድ ላይም ብትጨምሩት ይበስልላችኋል። ግን ቀይ ስሩን ቀደም አድርጌ ጨምሬ እንደዚህ ቀይ ስሩ ትንሽ በሰል ካለልን በኋላ ደግሞ ካሮቱን እንጨምረዋለን። እንደዚህም ቀልቀል እያደረግን መስራቱ ጥቅም አለው። ቆንጆ ነው። በሰል ይበል ትንሽ ቀይ ስሩ ትንሽ ጠንከር ስለሚል በሰል ይበል። ለጋ ከሆነ ቀይ ስራችሁ ችግር የለውም። የኔ ጠንከር ያለ ቀይ ስር ስለነበረ ተለቅ ተለቅ ያለ ስለነበረ ቀይ ስሩን ቀደም አድርጌ ጨምሬዋለሁኝ። በሰል ሲል ካሮቱን እንጨምረዋለን። ቆንጆ ነው። እስቲ ቀይ ስርና ካሮትን ደግሞ በዚህ መልክ ሰርታችሁ ሞክሩት። ጣፋጭ ነው የሚሆነው። እርግጠኛ ነኝ ተወዱታላችሁ። ሞክሩት። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮውን ብዙዎች ዘንድ እንዲደርስ አድርጉ። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሰል እያለ ነው። እንደዚህ ገልበጥ ገልበጥ እያደረግን ቶሎ እንዲበስልን ገልበጥ ገልበጥ ማድረግ ይኖርብናል። ይኸው እንደምታዩት ቀይ ስሬ በዚህ መልክ ጥብስ ብሏል። አያችሁት? እንደዚህ ጥብስ ካለ በኋላ ካሮቱን እንጨምረዋለን። ብዙውን ጊዜ ከቀይ ስር ከድንች ጋር ነው የተለመደው በአብዛኛው።
ከካሮት ጋርም እንደዚህ ቀልቀል እያደረግን መስራቱ አሪፍ ነው። ይኸው በዚህ መልክ ቀይ ስሩ በሰል ሲልላችሁ ካሮታችሁን ጨመር አድርጋችሁ መጥበሻችሁ ያዝ ሊያረግ ከሞከረ ትንሽ ውሃ ጠብ ማድረግ ይቻላል። ያው እንደምታዩት ሳታበዙ ትንሽዬ ውሃ ጠብ ማድረግ፣ ውሃ እንዳይወልድብን፣ ጥብስ ስለሆነ ውሃ እንዳይወልድብን ትንሽ ውሃ ብቻ ጠብ እያደረግን እንዳይዝብን ማለት ነው። ቆንጆ ነው የሚሆነው። ጨው ነው አሁን የጨመርኩትኝ። ጨው እንዲዋሃድልን እንደዚህ ነካ ነካ ገልበጥ ገልበጥ እያደረግን እንዳይዝብን መጥበሻችንም ገልበጥ እያደረግን በዚህ መልክ እናዋህደዋለን። በስሏል። አሁን በቂ ነው። ከዚህ በላይ መብሰል አይጠበቅበትም። ቃሪያ ጨመርኩኝ። ከዛ ለምግብ ዝግጁ ሆነ ማለት ነው። አውጥተን ደግሞ እንጀራ ላይ አድርገን ቀምሼ አሳያችኋለሁ። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት። በጣም ቆንጆ ነው። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። ያው እንደምታዩት ቃሪያውን ቀልቀል አድርገን እንትኑን እንዲወስድ ማለት ነው። የቃሪያውን ቃና የማቃጠሉን ቃና እንዲወስድልን እንደዚህ ቀልቀል አድርገን በዚህ መልክ እንጀራ ላይ አድርጌ አምጥቼዋለሁ። ቀምሼ ደግሞ አሳያችኋለሁ። ዋው በጣም አሪፍ ነው። በጣም ይጣፍጣል። ሰርታችሁ ሞክሩት። ቀጣይ ቪዲዮ እስክንገናኝ ቻው ቻው።